ሄኖክ የሚባል አለ አሁን ካናዳ ነው ያለው ወለላይቱ ማርያም የሚል አለ ደግሞ ወለላይቱ ማርያም ይላል ሄኖክ እሱ ደግሞ ዘይት ነው የሚቀበው የሱ ደግሞ የቅባት ቦታ የተለየ ነው በእውነት የተለየ ነው እዚህ ውስጥ ነው የሚቀባው እሱ የሚያወጣው አጋንንት ደግሞ ያለው እዚህ ነው ጡት መሃል ነው የሴቶች ጡት መሃል ነው ያለው ምን አይነት አጋንንት እንደሆነ አላውቅም ከዛ ዘይቱ እዚህ ውስጥ ይገባል እዚህ ውስጥ ይገባል የመድኃኒዓለም ይወቅ እንግዲህ በጣም ክፉ ነው ደግሞ እሱ አጋንንት ደግሞ ጡት መሃል ምን አይነት አጋንንት የሆነ ቦታ ይቀመጣል የሱ ደግሞ እዚህ ውስጥ ይገባል ተዛ መከራ መብላት ነው በእግሩ መሃል ያስቀምጣል እኔ ቪዲዮቹ ያየሁትን ቪዲዮ አይቼ እግሩ መሃል ያስቀምጣል በዚህ ውስጥ ገብቶ ትለቃላት ጭምቅ ትለቃላት ይሄ አረተው አባቶቻችን አላደረጉትም በቅዱሳት መጻሕፍት አላየነውም አልተጻፈም አሁን አንድ አዲስ እንዲጻፍ ነው ያመጡልን እስቲ አሁን ጡት ውስጥ የሁሉም አጋንንት ጡት ውስጥ ምን እንደሚያደርገው ምን ይሰራል ሆነ ዶኮ ወዶ አይስቁም በእውነት ይሄም የሚያስቅ አይደለም ለነገሩ ግን እህቶቻችን እናንተም አጋንንቶቻችሁን ሁሉ ጊዜ ጡት መሃል አታድርጉ ወደ ሌላም ቦታ ወደ ትከሻ ምናምን አድርጉ ቢያንስ ማለት ነው እና ደግሞ ከዛ ወደ ሌላ ሊሄድ ይችላል አሁን ይሄ ባታይ ገረስቀል እዚህ ጋር ነበር የሚይዘው አፍንጫና አይን ጠርቅሞ ነበር የሚያስወጣው ከዛ አሁን ሄኖክ እዚህ ጋር ደርሷል ጡት ጋር ነገ የሚመጣው ሰውዬ ደግሞ እምብርት ጋር ነው ሰይጣኑ ያለው ይላል ከዛ በኋላ ሌላኛው ደግሞ ወይ ጉልበት ጋር ወይ ቁርጭምጭሚት ጋር ሊሄድ ይችላል እና ሴቶች እህቶቻችን በተቻለ መጠን አጋንንቶቻችሁን ተክፉ ቦታ ወደ ሌላ ቦታ ብትወስዱት ጥሩ ነው ለማለት ነው እዳን የገባ ነው ዱኩ ረንዶ ምን ይሻለኛል እኔ ረፍቴ ይሻለኝ ነበር ባርፍና ዝም ብዬ ብቀመጥ ቁጭ ብል ኖሮ እንደዚህ ክፉ ደግ አልናገርም ነበር በእውነት ክፉ ደግ አልናገርም ነበር ግን እናንተም ተወተውቱኛላችሁ ጠፋትሉኛላችሁ እኔ ስመጣ ደግሞ ያው አለዝቡ አልችልበትም ያው የሚመጣው ይመጣል ማለት እንግዲህ ይሄን ሰሞን በቲክቶክ በዩቲዩብ ስወገር እኖራለሁ እኔ ግን ምንም ሌላ ምንም የለም አሁን በስተዋል ኦንላይን ላይ በቲክቶክ ፈውስ ጀምረዋል በቲክቶክ ፈውስ ቆባቸውን አድርገው ምናቸውን አድርገው ፈውስ ጀምረዋል ማነው ስምሽ ወለተ ማርያም የት ነው ያለሽው ጅንካ ሌላ ጊዜ ደውይ ሌላ ጊዜ የጅንካ ደግሞ የት ነው ያለሽው ሙከቱሪ አቆይ ሌላ ቦታ ደውይ ሌላ ቀን ደውይ ሄሎ የት ነው ያለሽው አባታችን ዱባይ ነው ዱባይ ስንት አመት ነው እንደዚህ በቤተሰብ የገባ ነገር አለ ክርስትና ስምሽን ላኪ ሄሎ አባታችን ከአሜሪካ ነው አሜሪካ እናንተማ እዛ ጋንንቱ ያለበት በጣም ነው በውስጥ መስመር ያንቺን ለአባቶች ነገር አለበት ያንቺ በጣም ነው ሄሎ አባታችን አቤት አዲግራት ነው አሁን ሌላ በጣም ብዙ ያስተናገደ ኢንተርኔት አይሰማም ዝጊ ሄሎ እዚህ አፋር ክልል ነኝ ዝጊ ሄሎ ከአውሮፓ ነው ግቢ ቁጭ በይ እሺ ምናምን እየተመረጠ አጋንንቱ ራሱ ዳያስፖራ አጋንንት ተመርጦ ይቻላል ዳያስፖራ አጋንንት ተመርጦ ዶላር ያላዛ አጋንንት እንዴት አይወጣም አልተጻፈም ይሄው ለምሳሌ ዩሮ የሌለው አጋንንት አልተጻፈም ፓውንድ የሌለው አጋንንት አልተጻፈም አብዛኛዎቹ ነገር የኛ ችግር ነው አብዛኛዎቹ ስህተት አውደ ምሕረቱ ላይ ያሉት ሰዎች ስህተት ነው ከዚያ ደግሞ የአዳር ጉባኤ የሚባል ቤተክርስቲያኒቷ የላትም የአዳር ጉባኤ የሚባል የለም ከቤቱ ወጥቶ ሰው የሚያድረው ለማህሌት ለሰዓታት ብቻ ነው
በተለይ በጽጌ ጾም ቅዳሜ ማታ ተሂዶ እስከ እሑድ ቅዳሴ ተቀድሶ ይመጣል። ነገ አበይት በዓላት ኖሮ ንግስ በዓል ሲኖር በምሽቱ ዋዜማ ተቁሞ ከዛ በኋላ ሰዓታቱ ማሌቱ ተቁሞ ይታደራል። ከዚያ በተረፈ የሚታደረው ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ነው። ለትንሳኤ ለልደት ይታደራል፣ ለጥምቀት ቤተክርስቲያን ይታደራል። ከዛ ውጪ የጽዋ ማህበር ከዛ ውጪ የጎረምሳ ማል ተሰባስቦ ያዳር ፕሮግራም የሚል ነገር ከጴንጤዎች የተኮረጀ ከመናፍቃን የተኮረጀ ነው። አለቀ የፈለከውን አምጣ። የዝሙት የድሪያ የነውር ማራገፊያ ነው የአዳር ፕሮግራም። ወላጆች ልጆቻችሁን አዳር ፕሮግራም ብላችሁ እንዳትልኩ፣ ግለሰብ ቤት እንዳትልኩ። ወንድ ልጄ ነው ብላችሁ ብትሄዱ ወንድ ልጃችሁ ይደፈራል። ዘመኑ ከፍቷል። ይሄ ሁላ ታዲያ በማንስተት ነው? በራሳችን ቤተክርስቲያኒቷ በራሷ ማስተካከል የሚገባትን ስርዓት ማስያዝ የሚገባትን ስርዓት ያስይዛሉ የሚባሉ ሰዎች አጥፊዎች ሆነው ስለተሾሙ ይሄንን ለማስተካከል አልተቻለም። ሲጨነቁ መምህር ግርማን ለመቅረብ ሲሉ ብዙዎቹ ይመጣሉ። ብር ይዘው ዩሮ ይዘው ዶላር ይዘው ምናምን ይዘው ይመጣሉ። ከዛ በኋላ እጃቸው ታይቶ ነው አጋንንቱ የሚወጣላቸው። ለዚህ ነው ደበበ ቢዝነስ ሲሰራ ባለፈው ጊዜ እነ መምህር ግርማን ይዞ መጣ። አያችሁ ይዞ መጣ። ከዛ አውደ ምሕረቱ ላይ ቆመ። ከዛ ግርማ አላስቀደሰም፣ ግርማ አልጸለየም፣ ኪዳን ላይ አልነበረም። ቆይቶ ኮነች ቆንጂዬ ሴት ጋር የመጣው ይዛ የመጣችሁ ቆንጂዬ ሴት ናት። ከመጣ በኋላ ቀጥታ ወደ ጸበል እንትኑ ሄደ፣ ወደ ዲስኩሩ ሄደ። ከዛስ ምንድነው ያለው? መጀመሪያ መዳን የምትፈልጉ 1,000 ብር ያላችሁ በዚህ ተሰለፉ አለ። ይሄ አሜሪካን ያለ ጎጋ ስትረስ ያደረቀው እዛ ቢል የሚጮህበት በሙሉ 1,000 ዶላሩን ቼክ ይዞ ደበበ እቺ መጫሪያዋን ይዞ ማሽኗን ቆሟል። ከዛ 1,000 ብር ያዙ ተሰለፉ። በደቂቃ 82 ሰዎች መድረኩ ላይ ቆሙ። 82,000 ብር ማለት ነው። በውሃ እዚህ ግንባር ላይ ለመረጨት እንዲህ አይነት ቢዝነስ ታዲያ በየትኛው ዓለም ነው ያለው? የለም። አጋንንት አስወጣለ የሚሉት ሰዎች ጋር ብቻ ነው ያለው። ከዛ በኋላ ባለ 700ዎች ይሰለፋሉ፣ ባለ 500ዎች ይሰለፋሉ፣ ባለ 100ዎች ይሰለፋሉ። በአንድ መድረክ ላይ 3 ሰዓት ቆይቶ 4 ሰዓት ቆይቶ ከ100 ምናምን ሺህ ዶላር በላይ ይሰራል። ከዛ መቁጠሪያ ይሸጣል። መቁጠሪያው ደግሞ ይሄ ሹፌሮች ኪንታሮት የሚከላከሉበት እንጨት ነው። የዚህ የሹፌሮች የሙቀት መለኪያ አድርገው የሚጠቀሙበት እሱ ይቸበቸባል። የመምህር ግርማ አጋንንት ማስወጫ ነው ተብሎ ሰው የገዛውን እንጨቱን ገዝቶ ደግሞ ራሱ ሲቀጠቅጥ ይውላል። ይቀጠቅጥና ሲያመው ይጮሃል ይላል። የታባክ አገኘው ይላል። ሰው ራሱን ቀጥቅጦ እንዴት ነው እየተቀጠቀጠ ነው አሁን እየበሰለ ነው ምናምን ብሎ ራሱ ይቀጠቅጣል። ቀጥቅጡ ተብሎ ማለት ዱጎ ረንዶ መድኃኒዓለም ረንዶ በቃ በለን ቀጥቅጥ ይባላል። ራሱ ይቀጠቅጣል። የብዙዎቹ የመምህር ግርማ ሰዎች ተመልከቱ፣ መኪናቸውን ተመልከቱት። መኪናቸው ጋር መስቀሉ አለ፣ መቁጠሪያው አለ። ለምንድን ነው ሲባል ከአደጋ ለመከላከል ከግጭት ለመከላከል ነው ይላሉ። የመምህር ግርማ መቁጠሪያ የመምህር ግርማ ሰዎች ታውቋቸዋላችሁ። አሜሪካ ሂድ፣ ካናዳ ሂድ፣ አውሮፓ ሂድ ታውቋለ። ከመንገድ ላይ ከመኪና ጠጥታ አትስከር። መኪና ጎማውን ቼክ አርግ፣ ዘይቱን ቼክ አርግ፣ ፍሬኑን ቼክ አርግ፣ የመንገድ ስነ ስርዓቱን ጠብቀህ ንዳ። ከዛ በተረፈ እግዚአብሔር ነው የሚጠብቅህ። አንተ ራስህን ብትጠብቅም ፍሬን የበጠሰ ይመጣል ይወጣብሃል፣ ሳትብሎ ትጋጫለህ ምናምን። ከዛ በኋላ የመምህር ግርማ መቁጠሪያ ከተጨፈለቀው መኪና ውስጥ አብሮ ይወጣል። ከዛ የዘይት ይገዛል። እኔ እዚህ 3 ብር ምገዛው 2 ብር ምገዛው የኦይል ምንድነው ኦሊቭ የሚባል እንትን አለ የወይራ ዘይት እሱ ይገዛል። ያ የኦሊቭ የተገዛው ደግሞ እዛ ውስጥ ይገባና በብልቃጥ እላዩ ላይ ከኢየሩሳሌም የመጣ ወይም በመምህር ግርማ የተጸለየበት ተብሎ ይቀመጣል። አንድ ቀን ጸልዮበት አያውቅም። ይሄን የሚሰሩ ልጆች አሉ፣ ይሄን የሚሰሩ ሰራተኞች አሉ። ከዛ ያን በሙሉ እዛ ይሸጣል።
ታክስ አለው የለውም ቀረጥ አለው የለውም ግብር አለው የለውም ይሄ እያደገ ሲመጣ የደብሩ አስተዳዳሪ የደብሩ ጸሐፊ ይመሳጠራሉ መምህር ግርማ የማጥመቂያ ቦታ ይሰጣል ህዝቡ እዚህ ቦታ ነውና ይባላል እዛ አስራታችሁ ስጡ ይባላል አስራቱ ለቤተ ክርስቲያን ገብቷል ሰበካ ጉባኤው ካህኑ ደሞዝ ስለገባለት ደስ ይለዋል ደሞዝ ስለገባለት አለቃውና ግርማ ደግሞ ይካፈላሉ ግርማ ደግሞ ይሸጣል ምን ይላል ቤቱ የክርስቲያን የነጋዴ ቤት የሸቃጮች ቤት ታክስ አለ የለም ግብር አለ የለም ይሄ ደግሞ ለምን ያንሰኛል ብሎ ግርማ የገዛ ልጁን አምጥቶ በ20 አመቱ በ19 አመቱ ቄስ አድርጎ መስቀል አስይዞ በተራው ደግሞ እሱ አሰልፎ አጋን በእውነት አጋንንት እንደሰረገ ካናዳ የለ አሜሪካ የለ ምን የለ ይሄ ሲነገር ቀንቶ ነው ምናምን ምን ያስቀናል ይሄ አሬዚ ያጋንንቱ አፍቃሪ በሙሉ ቀንቶ ነው ምን ያስቀናል ሶ ሲምፕል በጣም ቀላል ደሞ ተራካለው ተወጣለኩ መምህር ግርማ ቪዲዮ ላይ አላያችሁ በቁጥር 1ም በቁጥር 8ም በቁጥር 19ም በቁጥር 20ም ላይ የሚጮሁ ሰዎች አላያችሁ እነዛኮ አስጀማሪዎች ናቸው እነዛኮ ቢዝነስ ያላቸው ናቸው ቀዩዋን ያየ የሚባል ቁማር ታውቃላችሁ ቀዩዋን ያየ ቁማር ይጀምራል 3 ካርታ አለ ካርታውን ይዝና እንደዚህ ያረግና አሳይቷችሁ እቺ ጥቁር ሁለት ጥቁር አንድ ቀይ ነው ያለው ያረግና ያስቀምጥላችኋል የት ጋር ያለችው ይላል እንደዚህ የት ጋር ያለችው ይላል ያኛው ልክ ጓደኛው እዚህ ቁጭ ብሎ ያይና ቦታዋን ያቃልሱ ይሄድና ልክ እንደ ሄዶ ቁጭ ያረጋል ይበላል 20 ብር ኦኬ ልና እንደገና ያረጋል ይሄ ሰውዬ አሁንም እዚህ ጋር ነው ይበላል ቁማሩን የሚያጫውተውና የሚበላው ሰውዬ ጓደኛው ማጆች ናቸው ከዛ እንደኔነቱ ጎጋ ያያይና አሁንስ አልቻልኩም ብሎ ሲል እኔ ለምን አልገባም ይልና ላጥ ያረግና ያስቀምጣል አንዴ ይበላል ሁለቴ ይበላል ከዛ በቃይ ብሎ ኮቤር በቦክስ ይሉታል በቦክስ ነው የሚሉት በልቴታ ባኑ የምትሄደው ነው የሚሉት እንደውም ይዘርፉታል እዛዛ ቁጭ ብሎ ይላል አንዴ ሲበላ አንዴ ሙልጩን ያወጡታል ይሄዳል ማለት ነው የኛ ቤትም አጋንንት አሶጮች ቀዩዋን ያየንም ጮት ጠቋራ ዳል ሞቲ ማውን በሟርት ጥል ከማም ታየ ከራማ አዳል ምናምን ውጡ ሲባል ሁሉም ተንጋግተው ይወጣሉ ሰልፍ ይዛሉ አንዳንዱ አጋንንት የምሩን ይወጣና ወሬ ይጀምራል ማለት ነው የምሩን ይወጣና ምንድና አንተ ዘርበል ከዚህ አለቅም ምናምን ይላል ትቢተኛ አጋንንት አለ የምር ትቢተኛ ምንም ቲያትር ሊሰራ ያልመጣ አጋንንት አለ ምን ስለሆንክ ነው አልወጣም ምናምን ሲለው ቶሎ ከካሜራው እንዲጠፋ እነዛ ጎረምሳ አስተናጋጆቹ መተው ይሉታል ይሄ አልበሰለም ገና አልበሰለም ይላል ብዙ መቆየት አለበት አልበሰለም የሚፈለጉት ምን አይነት ናቸው አቃጠልከን ለበለብከን ወዴት እንሂድልህ በጸሎት በስግደት አቃጠልከን በጾም አቃጠልከን በመቁጠሪያ አቃጠልከን የት እንድረስልህ ምናምን የሚሉት እነሱ ለካሜራ ይመጣሉ ሴቶች ናቸው ደግሞ አብዛኞቹ አቃጠልከን ለበለብከን እንደ ተክላይ ዋሻ አልገባ ጾም ጸሎት የለው ምን የለው ቅዳሴ ያስቀድስ ኪዳና አደርስ ውሃ ይዞ ብቻ ቅባትና መቁጠሪያ እንጨት የሚቸረችር ሰውዬ ይመጣና ሴት ተቃጠል ለበለብከን መድረሻ ሳጣህን የት እንሂድልህ አንተ ስንል ምን ተጠበበች ገና ያኛው ግን መጥቶ ማን አንተ ሲባል ምን ያገባ ምንድነው አንተ ትለቃለህ አለቅም ምንድነው አለቅም ማን በኢየሱስ ስም ይያለው በመቤታችን ስም ይያለው ልቀቅ አለቅም ምን ታመጣለህ ኑ ያዙት ይሄ አልበሰለም ዘሩዴ ገና ነው ይሄ ይባላል ይሄ ለመስራት በጣም ደደብ መሆን ነው የሚያስፈልገው በጣም ደደብ ሼምለስ መሆን ነው የሚያስፈልገው በጣም ባለጌ በጣም ስድ አይን አውጣ መሆን ነው የሚያስፈልገው እንዲህ ለመሆን
በእንዲህ አይነት የሚበላ እንጀራ በእንዲህ አይነት የሚመራ ትዳር በእንዲህ አይነት የሚገኝ ሀብት ባጋንንት የሚገኝ ሀብት ማለት ሞልቷል። ይሄ ቤተ ክርስቲያኒቷ ጳጳሳት ገንዘብ ሲጠርባቸው እነዚህን አጥማቂያዎች መተው የቤተ ክርስቲያንን ቀኑና የቤተ ክርስቲያንን ስርዓት ያስንዳሉ። ጳጳሳቱ ሳይቀሩ ማለት ሰይጣን ደግሞ ያ ምስክርነት ይዝና ይሄው ለአባ ከሌ እኮ ብፁዕ አቡነ ከሌ አብረው ነበሩ፣ ይሄው እኮ ለአባ ከሌ አብረው ነበሩ፣ ዘመድኩ ምን አገባው፣ ቀሲስ ሳሙኤል ምን አገባው፣ ማንትስዬ ምን አገባው ምናምን ይሉላችሁ። ቀጠሮ ልክ እንደ ፓስተሮቹ መጋቢት 28 እና 27 በገርጂ ምንትስዬ አራብሳ ሚካኤል የአጋንንት ማስወጣት ስነ ስርዓት ስለሚደረግ አጋንንት ያለባችሁ በሙሉ እንድትመጡ እናሳስባለን ይላል። በቀጠሮ ቦታው ይነገራል። በታክሲ እዚህ ድረስ ትሄዱና ከዛ በአውቶቡስ ሄዳችሁ እንዲጋ ትወርዳላችሁ። ከዛ 800 ሜትር ትመጣላችሁ እና አጋንንት ያላችሁ የፈውስ አገልግሎት ታገኛላችሁ ተብሎ ይመጣል ማለት ነው። እና አዳሜ እንዘጭ እያለ ይሄዳል። ደግሞ ብዛቱ አጋንንት ያለበት ሰው ብዛቱ ኑሮ አናቱ ላይ ቤቱን የሰራበት ሁላ የቤት ኪራይ መክፈያ ያጣው ሁላ የፖለቲካው ሲስተም ያደነዘዘው ሁላ ሽባ ያደረገው ሁላ ይሄዳል እዛ ተሰልፎ ይሄዳል። መናጢ ደሃ ሁላ ይሄዳል እዛ። ከዛ እነሱም ሲስተም አላቸው ይናገራሉ። ያንተን እድል እኮ እገሌ የሚባል ይዞብህ ነው፣ ያንተን ሀብት እኮ እገሌ ይዛብህ ነው እንጂ አንተ ይሄኔ ትደርስ ነበር፣ ያንተ እድል በገሌን የተወሰደው። የሆነ የሰፈራችሁን ሀብታም እያሰባችሁ እናንተ ይሄኔን አታ ሰውየው ሰርቆም ይሁን ዘርፎም ይሁን ሰርቶም ይሁን በራሱ መንገድ ሄዶ ሀብት አግኝቷል። አንተ እሱን ሀብት እየቆጠርክ የሱ ሀብት ይሄኔ ነበር በእንትን እድሌን ወስዶት ነው አዙሮብኝ ነው ይላል። ይዙርብህና ሲዞር ውሎ ስራ እንደመፈለግ ሲዞር ውሎ አዙሮብኝ ነው ይላል። ይዙርብህና አዙሪታም ይሄ መስተካከል መቻል አለበት። ቤተ ክርስቲያኒቷ ችግር ነው አይደለም። የቤተ ክርስቲያኒቷ ስህተት ነው አይደለም። የማን ስህተት ነው? የግለሰቦቹ የሰዎቹ ስህተት ነው። የሰዎቹ የኛ ጥፋት ነው። የኛን ጥፋት እንዴት አምጥተን ቤተ ክርስቲያን ላይ እንሰጣለን? በትክክል በፍጹም የማይሆን ነው። ሄኖክ የሚባል አለ አሁን ካናዳ ነው ያለው። ወለላይቱ ማርያም የሚል አለ ደግሞ ወለላይቱ ማርያም ይላል ሄኖክ። እሱ ደግሞ ዘይት ነው የሚቀባው። የሱ ደግሞ የቅባት ቦታ የተለየ ነው። በእውነት የተለየ ነው። እዚህ ውስጥ ነው የሚቀባው። እሱ የሚያወጣው አጋንንት ደግሞ ያለው እዚህ ነው። ጡት መሃል ነው። የሴቶች ጡት መሃል ነው ያለው። ምን አይነት አጋንንት እንደሆነ አላውቅም። ከዛ ዘይቱ እዚህ ውስጥ ይገባል፣ እዚህ ውስጥ ይገባል። የመድኃኒዓለም ይወቅ እንግዲህ በጣም ክፉ ነው። የሱ አጋንንት ደግሞ ጡት መሃል ምን አይነት አጋንንት የሆነ ቦታ ይቀመጣል። የሱ ደግሞ እዚህ ውስጥ ይገባል። ከዛ መከራ መብላት ነው። በእግሩ መሃል ያስቀምጣል። እኔ ቪዲዮቹ ያየሁትን ቪዲዮ አይቼ እግሩ መሃል ያስቀምጣል። በዚህ ውስጥ ገብቶ ትለቃላት ጭምቅ ትለቃላት። ይሄ አረተው አባቶቻችን አላደረጉትም። በቅዱሳት መጻሕፍት አላየነውም፣ አልተጻፈም። አሁን አንድ አዲስ እንዲጻፍ ነው ያመጡበት። እስቲ አሁን ጡት ውስጥ የሁሉም አጋንንት ጡት ውስጥ ምን እንደሚያደርገው ምን ይሰራል? ሆነ ደኮ ወዶ አይስቁም። በእውነት ይሄም የሚያስቅ አይደለም ለነገሩ። ግን እህቶቻችን እናንተም አጋንንቶቻችሁን ሁሉ ጊዜ ጡት መሃል አታድርጉ። ወደ ሌላም ቦታ ወደ ትከሻ ምናምን አድርጉ ቢያንስ ማለት ነው። እና ደግሞ ከዛ ወደ ሌላ ሊሄድ ይችላል። አሁን ይሄ ባታይ ገብረ መስቀል እዚህ ጋር ነበር የሚይዘው አፍንጫና አይን ጠርቅሞ ነበር የሚያስወጣው። ከዛ አሁን ሄኖክ
እዚህ ጋር ደርሷል ጡት ጋር ነገ የሚመጣው ሰውዬ ደግሞ እምብርት ጋር ነው ሰይጣኑ ያለው ይላል ከዛ በኋላ ሌላኛው ደግሞ ወይ ጉልበት ጋር ወይ ቁርጭምጭሚት ጋር ሊሄድ ይችላል እና ሴቶች እህቶቻችን በተቻለ መጠን አጋንንቶቻችሁን ተክፉ ወደ ሌላ ቦታ ብትወስዱት ጥሩ ነው ለማለት እዳን የገባ ነው ዱጉ ረንዶ ምን ይሻለኛል እኔ ረፍቴ ይሻለኝ ነበር ባርፍና ዝም ብዬ ብቀመጥ ቁጭ ብል ኖሮ እንደዚህ ክፉ ደግ አልናገርም ነበር በእውነት ክፉ ደግ አልናገርም ነበር ግን እናንተም ተወተውቱኛላችሁ ጣፋትሉኛላችሁ እኔ ስመጣ ደግሞ ያው አለዝቡ አልችልበትም ያው የሚመጣው ይመጣል ማለት እንግዲህ ይሄን ሰሞን በቲክቶክ በዩቲዩብ ስወገር እኖራለሁ እኔ ግን ምንም ሌላ ምንም የለም አሁን በስተዋል ኦንላይን ላይ በቲክቶክ ፈውስ ጀምረዋል በቲክቶክ ፈውስ ቆባቸውን አድርገው ምናቸውን አድርገው ፈውስ ጀምረዋል ማን ነው ስምሽ ወለተ ማርያም የት ነው ያለሽው ጅንካ ሌላ ጊዜ ደውይ ሌላ ጊዜ የጅንካ ደግሞ የት ነው ያለሽው ሙከቱሪ አቆይ ሌላ ቦታ ደውይ ሌላ ቀን ደውይ ሄሎ የት ነው ያለሽው አባታችን ዱባይ ነው ዱባይ ስንት አመት ነው እንደዚህ በቤተሰብ የገባ ነገር አለ ክርስትና ስምሽን ላኪ ሄሎ አባታችን ከአሜሪካ ነው አሜሪካ እናንተማ ዛጋንንቱ ያለበት በጣም ነው በውስጥ መስመር ያንቺን ለአባቶች ነገር አለበት ያንቺ በጣም ነው ሄሎ አባታችን አቤት አዲግራት ነው አሁን ሌላ በጣም ብዙ ያስተናገደ ኢንተርኔት አይሰማም ዝጊ ሄሎ እዚህ አፋር ክልል ነኝ ዝጊ ሄሎ ከአውሮፓ ነው ግቢ ቁጭ በይ እሺ ምናምን እየተመረጠ አጋንንቱ ራሱ ዳያስፖራ አጋንንት ተመርጦ ይቻላል ዳያስፖራ አጋንንት ተመርጦ ዶላር ያላዛ አጋንንት እንዴት አይወጣም አልተጻፈም ይሄው ለምሳሌ ዩሮ የሌለው አጋንንት አልተጻፈም ፓውንድ የሌለው አጋንንት አልተጻፈም የደሃ ቀብር ሲሆን ፍታቱ ራሱ ሩጫ ነው ተንሰው ለጸሎት እግዚአብሔር ሰላም ለኩልክሙ እግዚአብሔር የሀብታም ሲሆን ተንሰው 3 ደቂቃ ተንሱ ለማለት ሰላም እንደሞ ካኑ ደግሞ 4 ደቂቃ ከ2 ሰዓት ሌሊት የጀመረ እስከ ቀኑ 7 ሰዓት ሀብታም ስለሆነ አረፍ ሲሉ ቢራው እየመጣ አረኑን ለጉሮሯችሁ ክትፎ እየመጣ ምን ይያ ደሃው ሲሆን ተንሰው ለጸሎት እግዚአብሔር ተዛለን ሰላም ለኩልክሙ ምስለምን ፈዝከ እግዚአብሔር ተደናው ከበሯቸውን ደራፉ እውነት ነው ምን እንትላል ወደፊት ደሃ የሆነ የንሳ አባት አይኖርም ቤቱ ጸበል አይረጭለትም የሚመጣው ካህን ደሃ ስለሆነ ደሃ ድህነቱን ለማራገፍ ስለሆነ ወደፊት በካህናት መካከል ጦርነት ይነሳል ኢንቨስተር ከለ የኔ ናቸው ነጋዴ ከለ የኔ ናቸው ምንትስዬ የኔ ናቸው እንዴት ሄድክብኝ ምናምን ጥይት ሊማዘዙ ይችላል ይሄ የሚስተካከለው በአገልግሎት በትምህርት በስልጠና ይስተካከላል ይጣፋል ሁሉን በእኩል የምታይ ቤተክርስቲያን እንድትፈጠር ከተፈለገ እነዚህ ነገሮች መስተካከል መቻል አለባቸው ማለት ነው መቻል አለባቸው አብዛኛዎቹ ነገር የኛ ችግር ነው አብዛኛዎቹ ስህተት አውደ ምሕረቱ ላይ ያሉት ሰዎች ስህተት ነው ከዚያ ደግሞ የአዳር ጉባኤ የሚባል ቤተክርስቲያኒቷ የላትም የአዳር ጉባኤ የሚባል የለም ከቤቱ ወጥቶ ሰው የሚያድረው ለማህሌት ለሰዓታት ብቻ ነው በተለይ በጽጌ ጾም
ቅዳሜ ማታ ተሂዶ እስከ እሑድ ቅዳሴ ተቀድሶ ይመጣል። ነገ አበይት በዓላት ኖሮ ንግስ በዓል ሲኖር በምሽቱ ዋዜማ ተቁሞ ከዛ በኋላ ሰዓታቱ ማሌቱ ተቁሞ ይታደራል። ከዚያ በተረፈ የሚታደረው ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ነው። ለትንሳኤ ለልደት ይታደራል። ለጥምቀት ቤተክርስቲያን ይታደራል። ከዛ ውጪ የጽዋ ማህበር ከዛ ውጪ የጎረምሳ ማል ተሰባስቦ ያዳር ፕሮግራም የሚል ነገር ከጴንጤዎች የተኮረጀ ከመናፍቃን የተኮረጀ ነው። አለቀ የፈለከውን አምጣ። የዝሙት የድሪያ የነውር ማራገፊያ ነው የአዳር ፕሮግራም። ወላጆች ልጆቻችሁን አዳር ፕሮግራም ብላችሁ እንዳትልኩ፣ ግለሰብ ቤት እንዳትልኩ። ወንድ ልጄ ነው ብላችሁ ብትሄዱ ወንድ ልጃችሁ ይደፈራል። ዘመኑ ከፍቷል። ይሄ ሁላ ታዲያ በማንስተት ነው? በራሳችን ቤተክርስቲያኒቷ በራሷ ማስተካከል የሚገባትን ስርዓት ማስያዝ የሚገባትን ስርዓት ያስይዛሉ የሚባሉ ሰዎች አጥፊዎች ሆነው ስለተሾሙ ይሄንን ለማስተካከል አልተቻለም።